አማራ ልዳን ካለ ካህናትን ማጥፋት አለበት፣ መነኮሳትን ማጥፋት አለበት፣ ዲያቆናትን መቀነስ አለበት። ማጥፋት ስላችሁ ከቤተ ክርስቲያን እንዲባረሩ ያንንም አይለቁልንም። የአማራ ወጣት ስማኝ፣ በጴንጤ ጥቂት ፓስተሮች ናቸው፣ በሙስሊም ጥቂት ሼኮች ናቸው። በኦርቶዶክስ ስትመጣ ግን ቁጥር ስፍር የለውም፣ በሚሊዮን ቄስ ነው ያለው። ይሄ ቄስ ስራ አይሰራም፣ ይሄ ቄስ አያርስም፣ ይሄ ቄስ አይቆፍርም። ይሄ ቄስ በህዝቡ ላይ ተጣብቆ እንደ ተዋን እየመጠመጠ ተስካር ይላል፣ 10 ይላል፣ 3ኛ ቀን ይላል። ካህናት ቀን እያበጁ ቀን እየቆጠሩ በማርያም ቀን ካረስክ መብረቅ ይመታል ይላል። ለምን? የማርያም ድግስ ጠላና ረቄ እንጀራና በግ አርደህ ያን ተሸክመ እንድትሄድ ነው። ይሄ ገልቱ አማራ መጥፋት አለበት። ማርያምን ነው የምላችሁ፣ መጥፋት ያለበት ህዝብ በኢየሱስ ስም ነው የምነግራችሁ። መጥፋት ያለበት ህዝብ አማራ ነው። ካህኑ አውቆ ጊዮርጊስ ነው ዛሬ ይለዋል። ስራ አይሰራም፣ አይታጨድም፣ አይታረስም፣ አይቆፈርም ይለዋል። አማራ አምኖበታል። ለ2000 ዓመት ይዞት መጥቷል። 3000 ዓመት። አዎ ጊዮርጊስ ነው፣ ኃያሉ ሰማዕት ነው፣ ጊዮርጊስ ነው። ጊዮርጊስ ጊዮርጊስ ይለዋል። እዚያ ጋር በማይክ ያተሰብስቦ አሜን አሜን አሜን። ድሮን ይመተዋል። በአጋጣሚ ባለፈው አሉ የጊዮርጊስ ቀን ድሮን 150 ሰው መታ። ከዚያ አንድ እንደኔ የነቃ ሰው ለምንድን ነው ስለ ጊዮርጊስ እየተዘመረ ወንድሙ ሞታና አባቱና 2 ወንድሞቹ ሞቱ። አበደ። ጠመንጃውን አንስቶ 2ቱን ቄስ መተው በጥይት አጠጣው። ግር ብሎ ጠፋ። ቄሱ መቋሚያውን እየያዘ አንዳንዱም ደበሎውን እየያዘ ሻሹን እየጣለ ሻሹ ሲሆን ቃሉ ፎረፎር ስለያዛቸው አይታጠቡ። ጠቅላላ መላጣ ጎጃም ውስጥ ነው የሆነ። 2ቱን ግንባር የተደየው ሲል ሲዞር መርጌታ ሁሉ የለም፣ ዲያቆን የለ፣ ምን የለ፣ ተንጫጭቶ ጠፋ። ልክ አርጋል። አሁን የአማራ ወጣት ቄስን ነው ማሳደድ ያለብህ፣ መነኩሴን ነው ማሳደድ ያለብህ፣ ፓስተር ነው ማሳደድ ያለብህ፣ ሼክና ምናምን ነው አሳዱት በየእምነታችሁ። በተለይ ኦርቶዶክስ የመሸገው